የሴት ልጅ ትልቁ ጉልበቷ ዝምታዋ ነው። ሳይለንስ ኢዝ a woman's greatest power ነው። ሴት ልጅ ዝም ስትል በቃ በዙሪያው ያለውን ኢንቫይሮንመንት በሙሉ ነው የምትቆጣጠረው። ለምን? የሴት ልጅ ዝምታ በጣም እያስተዋልኩ ነው፣ ቆዳህን አልፌ እያየውህ ነው፣ በዝምታዬ ውስጥ ኤክስሬ እያደረግኩህ ነው፣ በዝምታዬ ውስጥ እየዳኘውህ ነው። የተናገርኩ ቀን ቤቱ ነው የሚንቀጠቀጠው። ስናገር ጆሮ ትሰጠኛለህ። ስናገር ስሜቶች ሁሉ ይገዙልኛል። ስሜት ነው የሚገዛው። ግን ሴት ልጅ ባገኘችው አጋጣሚ ከባሏ ጋር ሊሆን ይችላል ወይ ከወንድሟ ጋር whatever it is፣ ሴት ልጅ ባገኘችው አጋጣሚ ሀሳቧን ወይም ደግሞ ስሜቷን ዝም ብላ የምታንጸባርቅ ከሆነች ስሜቷ ግምት ውስጥ ሰው ያስገባላት። የሴት ልጅ ግሬተስት ፓወሯ ዝምታዋ ነው። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሙስሊም በጣም ሚሊዮን ሴቶች አብዛኛው በቃ ሀብታም። እኔ ይገርመኛል። በቃ ሰው ተቸግሮ መኖር አይፈልግም። በቃ አይን እንዳለ ያለው ትልቋም እቺ ቤተክርስቲያን ሴት ናት ስትል መኪና ታያለች። መኪናይቱ ጋር ነው የቆመው። አረ መኪና ሊያስቁም ከዛን እዛው ጋር ያንተ ክብር ለአንተ ያላት ክብር እዛው ጋር ይወርዳል። ውስጧ ምንድነው ያለው? በቃ ሀብታም። እንዲህ ሀብታም የሀብታም ጥማት ያላትን ሴት በግድ ጎትተ በተክሊልን ቤት አስገባ አይቀመጥም አይምሯ። እሷ የምትፈልግ በነገራችን ላይ አታስጨንቅ። ሰው ሀብታም ማግባት ፈልጋለሁ ካለ ልክ ነች፣ የእሷ ምርጫ ነዋ። ይሄ የእሷ ህይወት ነው። ሀብታም ነው ፈልጎ ካለች በቃ እሷ ለሀብታም ነው የምትገዛው። እኔ ምን አውቃለሁ መሰለው ሚሊዮነር ነው ብላ